ሂድ አንተ በእናትህ ምንድነው ተቀበለውና መንጃ ፍቃዱን አስገባው በቃ ሰላም ነው ምን ፈለክ አረ መንጃ ፍቃድ ተወስዶ ማሽን ወሰድኩት እኔ ነኝ ወሰድኩት አዎ ትናንትና አንተ ጥጋበኛው ልጅ የባጃጅ ሹፌርና በቃ እንመልስማ ወሰድነው አንዴ ምን አረጋግላ አረ እባክህ መልስልኝ እስኪ እንትን ለመንገድ ትራንስፖርት ገቢ አድርጋለሁ እዛ ሄደ ጠይቃ እስኪ አረ እዛም ቢያሉኝ እኮ በቃ እኛ እኮ ነን የምናስመልሰው ምን ይናክ እኮ እንዴት ነው የሚመለሰው አንድ 15000 ብር አምጣና ምን ላድርግ ላስመልስልህ ትናንትና አይደል እንዴ 10000 ብር ይሰጥ ዝም በል በቃ በየቀኑ እየመጣ ትጨቃጭ ጥፋ አረ እባክህ ስጠኝ ሊፋጭ አረ ስጠኝ ምን ነው ትጋጭ ነው እንዴ አቁም እስኪ አረ አቁመው ወረና ባዝስኪ ወረድስኪ ያጣግዛል መንጃ ፍቃድ የለኝም ምን አገባን ያለ መንጃ ፍቃድ ለምን ትንቀሳቀሳለህ ጋሪ አይደል እንዴ መንጃ ፍቃድ ምን አገባን ጋሪ ምናምን አትበል ኮተታ ወንድሜ መንጃ ፍቃድ ሊብሬስ ፍሬን እኮ ጋር ነው የምትይዘው የምን ፍሬን ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም በገመድ ነው ገመድ ምናምን አትበል ገመድ ፊት እና እስኪ ፊታው እስኪ እንትኑን ምኑ አርጋ ይፈታስ አረ እባክህ ወንድሜ እባክህ መተዳደሬ ነው ምን ላድርግ እሺ መንጃ ፍቃድ ያላስክ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው ዝም በል ይበት ጋሪ ምናምን አትበል አረ እባክህ ወንድሜ መንጃ ፍቃድ አምጣ በቃ ምን ደረቴን ትገለብጣለህ ታዲያ መንጃ ፍቃድ እኮ በቃ መንጃ ፍቃድ ምን እንዳልገባ ትሆናለህ አንተ ልፋጫም አትልመጭመጫ እኔ የሰራሁት እቺ ኮለሱ ነው በቃ ምንድነው ደረት መገልበጥ ቀጥ ብለህ ጥፋ ከዚህ ሰፈር አንተም ዞር በል እስኪ ጥፉ